ብራድሊ ባርኮላ ወደ አርሰናል። የአርሰናል የአጥቂ መስመር ማጠናከሪያ ፍለጋ ወደ ፈረንሳይ ዋና ከተማ ያመራ ይመስላል። የፈረንሳዩ ሀብታም ክለብ ፓሪስ ሰን ዠርመን ፒኤስጂ የ23 ዓመቱን የክንፍ መስመር ተጫዋች ብራድሊ ባርኮላን በዚህ የክረምት የዝውውር መስኮት እንዲለቅ ፍቃድ ሊሰጠው እንደሚችል እየተነገረ ይገኛል። ስካይ ስፖርትስ እንደዘገበው ከሆነ በአሁኑ ሰዓት ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኘው ይህ ፈጣን አጥቂ በቅርብ ርቀት ሲከታተሉ ከነበሩት የፕሪሚየር ሊግ ክለቦች መካከል አርሰናል ቀዳሚ ሆኖ ታይቷል። ጉዳዩ እንዲህ ነው። የዓለም ዋንጫው ከተጠናቀቀ በኋላም ባርኮላ በፒኤስጂ ባለው ሁኔታ ደስተኛ ካልሆነና ክለቡን መልቀቅ ከፈለገ እንዲሁም ፈላጊ ክለቦች የፓሪሱን ክለብ የገንዘብ ፍላጎት ካሟሉ ፈረንሳዮች በተጫዋቹ መንገድ ላይ አይጋረጡም ነው የተባለው። በፒኤስጂ ቤት በኩል ገና የ2 ዓመት ውል የሚቀረው ባርኮላ በአሁኑ ሰዓት በዓለም እግር ኳስ ውስጥ ከፍተኛ ግምት ከሚሰጣቸው ወጣት አጥቂዎች አንዱ ሲሆን እሱን ወደ ለንደን ለማምጣት ለአርሰናል በቀላሉ ዋጋ የሚገኝ ስምምነት አይሆንም። የ23 ዓመት ተጫዋች ባሳለፍነው የውድድር ዘመን በፒኤስጂ ማሊያ በሁሉም ውድድሮች ላይ 13 ግቦችን ከመረብ ያሳለፈ ሲሆን 7 ተጨማሪ ግቦችን ደግሞ ለቡድኑ አጋሮቹ አመቻችቶ አቀብሏል። ስለሆነም ይህ መረጃ አርሰናል ወደፊቱ ትልቅ ተስፋ የተጣለበት የ16 ዓመቱን የሌስተር ሲቲ ታዳጊን ጄሬሚ ሞንጋን ለማስፈረም ከሚያደርገው ጥረት ጋር ጎን ለጎን አሁን ወዲያው ለዋናው ቡድን ፈጣን ተጽዕኖ መፍጠር የሚችል የበሰለ አጥቂ ለማምጣት ትልቅ ፍላጎት እንዳለው ማሳያ ሆኗል። የባርኮላ ዝውውር ሞንጋል ወደፊት እቅድ የሚሆን አጥቂ ተደርጎ የተወሰደ ሲሆን ባርኮላ ደግሞ በአውሮፓ መድረክ ትልቅ ልምድ ያለውና የአርሰናልን የግራ ክንፍ ማጥቃት ይበልጥ ጨካኝና ፈጣን ሊያደርገው የሚችል ዝግጁ ኮከብ ነው። የዓለም ዋንጫው መጠናቀቅ የዚህን ዝውውር መረጃ መዳረሻ ቁልጭ አድርጎ የሚያሳይ መሆኑ በመድፈኞቹ በፓሪስ ሰማይ ስር ያለውን ሁኔታ በንቃት መከታተላቸውን እንዲቀጥሉ ያስቻለ ጉዳይ መሆኑ ተሰምቷል። በተመሳሳይ መረጃ መድፈኞቹ እንግዲህ ግሪካዊውን አጥቂ ወደ ቤታቸው ለማምጣት እየሰሩ መሆኑ ነው የተሰማው። አርሰናል ግሪካዊውን አጥቂ ዞሊስን ለማስፈረም ዳርዳር እያለ እንደሚገኝ ታውቋል። የሚካኤል አርቴታው አርሰናል ከአዲሱ የውድድር ዘመን አስቀድሞ የፊት መስመሩን ለማጠናከር የክለቡ ብሩዥን የሚካኤል አርቴታው አርሰናል ከአዲስ የውድድር ዘመን አስቀድሞ የፊት መስመሩን ለማጠናከር የክለብ ብሩጁን የመስመር አጥቂ ክሪስቶፈር ዞሊስን ለማስፈረም እየሰራ እንደሚገኝ ተመልክቷል። የሰሜን ለንደኑ ክለብ የ24 ዓመቱን ግሪካዊ ተጫዋች በ40 ሚሊዮን ዩሮ አካባቢ ወደ ኤሚሬትስ ስለሚያመጣ የሰሜን ለንደኑ ክለብ የ24 ዓመቱን ግሪካዊ ተጫዋች በ40 ሚሊዮን ዩሮ አካባቢ ወደ ኤሚሬትስ ለማምጣት እያሰበ መሆኑን የተሰማው። ዞሊስ ባለፉት 2 የውድድር ዘመናት ለክለብ ብሩጅ 43 ግቦችን አስቆጥሯል። እንዲሁም በተጠናቀቀው የውድድር ዓመት ብቻ 17 ግቦችን ያስቆጠረ 23 ዓመት ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ አጥቂ ነው። ይህ ተጫዋች ለማስፈረም የሚደረገው እንቅስቃሴ አርሰናል እንደ ሞርጋን ሮጀርስ ያሉ ሌሎች አጥቂዎችን ከማስፈረም እንደማያግደውም ተነግሯል። የፕሪሚየር ሊግ ሻምፒዮኖቹ በግራ የፊት መስመር ላይ ጥራት ያላቸውን ተጫዋቾች መጨመር ስለሚፈልጉ በዚህ ቦታ ላይ የሚሰለፉ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ በክለቡ የመቆየታቸው ነገር አለመረጋገጡን ፋብሪዚዮ ሮማኖ ዘግቧል። ዞሊስ ወደ ጀርመንና ቤልጂየም ከማቅናቱ በፊት ለሌላኛው እንግሊዝ ክለብ ኖርዊች ሲቲ ተጫውቶ ማሳለፉም በዘገባው ተመልክቷል።